በስዬ እንዴት ዋልክ? ኧረ ተይ እባክሽ ምን ነው መኪናዋ ልሸጥ አለ ሰው አላበድር አለ ገለታ እንኳን የሚያበድረው ሰውዬ ጋር ተከታተል ይሄጄ አበድረኝ ብለው እምቢ አለ ያያችሁ ሰው መኪናውን ልሸጥ ፈልጋለሁ ስለ በየመንገዱ ቆም አይደለች እንዴ ነው እሱ ነው ታለ ምንድነው የምታወራው አያቁም መኪናዋ እኮ አኬር አላት እንዴት እሷን ከገዛው በኋላ አይደል እንዴ ስራ ያገኘው እንዴ ኧረ በልበል በስዬ ነው እንዴ ምንድነው ኧረ ፈር ለነሱ እሺ ለኔ ምንድነው የምትለው ምን አልኩኝ ስራ ከያዝክ በኋላ አይደል እንዴ መኪናውን የገዛኸው እሰይ እንዴ ተወሻለ እንዴ በዚህ ድሜ በቃ ያለኝ አንድ የመጨረሻ አማራጭ ምንድነው መሰለሽ አንቺ ነሽ ያንበሳውን ድርሻም ተወስጂው አንቺ ነሽ ባንቺ እጅ ላይ ነው ያለው የኔና አንቺ ወደፊት ተስፋ ምንድነው ይፈልግ ተቀጥረን መስራት ባርነት ነው ሂሩቴ ሊበቃን ይገባል ህይወታችን ለኛም ለልጆቻችንም መለወጥ አለብን ምንድነው የምታረጊው ባጭሩ ቤት ሄጂና ቤተሰቦችሽን ግማሹን ቤት ትሸጫለሽ ግማሹን ትተሽላቸው የሚደርስሽን ድርሻ ገንዘቡን ይዘሽ ትመጫለሽ የግል ስራችንን እንጀምራለን አንተ ጤነኛ ነህ እንዴት ነው የምታስበው በስንቱ ግማሹን እኮ ነው ያልኩት እንዴት ነው የነማየን ቤት ሄጄ የምሸጠው እንዴት አሸጭም ድርሻ አለሽ እኮ ልጅ አይደለሽ ወራሽ እኮ ነሽ አንቺ በልበል ዝም በል አንተ ሌላ ሰው እንዳይሰማ እንዴ በኋላ እነሱ የት ሊወድቁ ነው ለነሱ ትንሽ አታስብም እንዴ ግማሽ ውስጥ ይኖራሉ ይሄ በስንቱ በመጀመሪያ ደረጃ የግል ስራ ለመጀመር መጀመሪያ ማሰብ መዘጋጀት ያስፈልጋል ምንድነው ማሰብ የምትዩ እንዴ ምንድነው ማሰብ ከዚህ በላይ ምንድነው ማሰብ ቆይ ዝናቡን አታዩ ዝናቡ ምን ነው አሁን እሱ አስበው ነው እኔ አሁን እንደሱ ማሰብ ያቀተኛ እንዴ ዝናቡ ይላል እንዴ ዝናቡ ከራሱን ስራ ከመጀመሩ በፊት ተቀጥሮ ይሰራ ነበር ይሄን አታውቅም እኛም እኮ ተቀጥረን ሞከር ነው አይደል አልሆነ አለ እንዴ ዝናቡ የቻለ አንተ ትችላለህ ማለት ነው ለምን አትችልም ለምን አልችልም አታስጨኝ ይኸውልሽ እሱ የቻለ እኔም እችላለሁ ይቻላል ይቻላል ኃይሌ ምን አለ ይቻላል አለ ኦባማ ምን አለ yes we can ለምን ነው ማልችለው እኔ አሁን ብልጭ ያለ ሊንክ አይገባኝ ተናገራ ገና ለገና የግል ስራውን ጀምሮ ሀብታም ሆኖ ሲለወጥ ሌላ ይብኛል ምናምን ብለሽ በጣም ታስ እኔ በደና ጊዜ አስወልደሽኛል በስንቱ ጁላት ታስጮብኝ አሁን እሺ ረጋቤና እናወራለን ይሄው አስቀቀሰቀስ አሁን ለመተኛት ሊያልፋኝ ነው ቁጭ በይና እንነጋገር እንጂ ልጁ ያለቀሰ ነው ያለቀሰ እስከዛ አይ እንግዲህ ያልቀሰው ተኝቶ አይደለም በቃ አስተኝቼው ልምጣና እናወራለን እንቋጨው አሁን በዚህ ሰዓት ይነቃል ሰው አሁን ልጅ ነው ይሄ ልጅ በስንቱ አትጨማለቅ እንግዲህ በቃ ለጌቱ በቃ አይዞ ይሄ ከንቱ ልጅ እንጥሌ ላይ ቆሞ አቋረጠኝ እንጂ ደና አሳምኛት ነበር እንዴ ከየት ነው ያገኘሁት እንዴ በስዬ እንዴት ነው ኪኖ ተሸጠች ኮሚሽኑ የክንግዱን የሚያሳልጠው ማለት ነው ከፍ የሚያደርገው የሚያግዘው አንተም ብሎ ደላላ ባንዳ ተው እንጂ በእንዱ አትሳደብ እንዴ መሳደብ አይችልም እንዴ ስትፈልግ ኮሚሽኑን ቀጥለ ብለው ይሩቴ ስትፈልግሽ እድሜሽ ረጅም ነው ምን ነው ይኸውልሽ የክክ ንግዱን ለማሳለጥ እንዲረዳን ያክሲዮን ሽያጭ ጀምረናል የቀረው አንድ አክሲዮን ነው አንድ አክሲዮኑን አሁን ለሌላ ሰው ለባዳ ከምንሸጠው በማለት ነው ይኸውልሽ ሂሩት ምን መሰለሽ ቢዝነሱን የቤተሰብ ለማድረግ ነው የውጭ ሰው ላለመቀላቀል ታውቂያለሽ ይሄ ባዳና ባንዳ አንድ ሙሉቀ እንደው እባክህ ተወይ አይደል ልትፈልግሽ እንዴ ታውሽ እኮ በቃ ተወኝ ተዋት ለምን አትተዋት እንዴት ተዋት የምትፈልጉ እኔ ጌታ እሷ ትልቅ ሐሳብ ያለባት ሰው ናት ለራሷ የእናንተን ቤት ሸጣ ግማሽ ድርሻዋን ይዛ መጣ የግል ቢዝነሷን ለመጀመር የተዘጋጀች ሰው ናት ተዋት ምን በቃ እነዚህ ደካማ አቅመ ደካማ ቤተሰቦችሽ አያሳዝኑሽም በጣም ነው ማዝነው ወልደው አሳድገው ለዚህ አብቅተውሽ ትላንት ላወቅሹ ባልሽ አሳልፈሽ ሸሻቸው ሙሉ ቀን ምን ሆነሃል አንተ እንዴ በስንቱን ታምነዋለህ እንዴ እውነት አንቺ የምን ተሰኖትና የዙፋን ልጅ ነሽ የኔ የሙሉ ቀን እህት ነሽ አዝናለሁ አንተ ሙሉ ቀን እንዴ ምን ነጋዴ ቦን ህጉን የረሳሁት መሰላችሁ በአንቀጽ ተፈሼ በንዑስ አንቀጽ አብራርቼ በዘረፋ ወንጀል ነው መከሳችሁ
አንተ ወይ ጉድ ምን አርጅተዋል ምንም ማያውቁም ብላችሁ ነው ወይ ሰው ስማ በስንቱ እኔ ሂሩት ምን ተስኖት ከቤተሰቦቼ ጋር አንድ ነገር ይፈጠርና ወይኔ ወይ አንተ ማን ነው